የቅዱስ ሚካኤል የባህል ሕክምና ዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል የተለያዩ ጤና ነክ መረጃዎችን ለእናንተ እናቀርባለን። ለዛሬ ዘናችሁ የቀረብነው በቅዱስ ሚካኤል የባህል ሕክምና የቀረበውን መጣጥፍ ነው። ይህም ትልቅ ጡት የሚያስከትለው የጤናና የስነ ልቦና ጫና። በጡቴ በጣም እሸማቀቅ ነበር። ትልቅ ጡት ጤናን ይጎዳልን? ስራመድ ጀርባዬ ይጎብጥ ነበር። ትልቅ ጡት እንዳለኝ እንዳይታወቅ ከትከሻዬ ጎበጥ ብዬ እሄዳለሁ። ትልቁ ጡቴ በጣም ያሳፍረኝ ነበር ትላለች ራቄል የተባለች አርጀንቲናዊቷ ራቄል ጡቷን መጠን ለመቀነስ ቀዶ ሕክምና አድርጋለች። አሁን 52 ዓመቷ ነው። ቀዶ ሕክምናው ቀድሞ ያልነበረኝን ነፃነት ሰጥቶኛል ትላለች። በአብዛኛው የዓለም ክፍል ትልቅ ጡት እንደ ውበት ይቆጠራል። ነገር ግን የሴቶች ጤናና አኗኗር ላይ ጫና ያሳድራል። ከትልቅ ጡት ጋር በተያያዘ ከሚጠቀሱ እክሎች ውስጥ ከፍተኛ የጀርባ ህመም፣ ራስ ምታት፣ የሰውነት አቋም መዛባት፣ የአካል መደንዘዝ፣ እንቅልፍ ማጣትና የአእምሮ ጤና ቀውስ ይገኙበታል። ለውበት የሚደረግ ቀዶ ሕክምናን የሚከታተለው ዓለም አቀፍ ማኅበር እንደሚለው ለአውሮፓውያኑ በ2024 ብቻ 652676 የጡት ቅነሳ ቀዶ ሕክምናዎች ተከናውነዋል። ከፍተኛ ቀዶ ሕክምና ቁጥር የተመዘገበው በብራዚል ሲሆን 118647 ቀዶ ሕክምና ተካሂደዋል። በቀጣይም በአሜሪካ 67478፣ በፈረንሳይ 38780፣ በጀርመን 32068፣ በቱርክ 25334 እና በህንድ 22400 የቀዶ ሕክምና ተካሂዷል። አርጀንቲና ውስጥ ትልቅ ጡት እንደ ውበት መገለጫ ይቆጠራል። ብዙ ሴቶች እድለኛ ነሽ ይሉኛል ትላለች ራቄል። እድለኛ አልነበርኩም። በእርግጥ በጣም ነው የተሰቃየሁት። ወጣት ሳለሁም እናት ከሆንኩ በኋላ ተሰቃይቻለሁ ትላለች። ጡቷን ለመደበቅ ከትከሻዋ ጎብጣ ትራመድ ስለነበር አሁንም ድረስ ጀርባዋን ያማታል። ራቄል ዮጋ፣ ፕላስቲክና የአካል ብቃት እንቅስቃሴ ትወዳለች። የጡቷ ትልቅ መሆን ግን ሰውነቷን እንዳሻት እንዳታንቀሳቀስ አግዷታል። የእንግሊዝ የውበት ቀዶ ሕክምና ባለሙያዎች ማኅበር ፕሬዚዳንት ዶክተር ኖራ ኑገንት እንደሚናገሩት የጡት ቅነሳ ቀዶ ሕክምና የሚያስፈልጋቸው ሴቶች እንደልባቸው ሰውነታቸውን ለማንቀሳቀስ የሚቸገሩ ናቸው ይላሉ። ትልቅ ጡት ይከብዳል፣ ስለዚህ ሰውነትን ወደፊት ይጎትታል። ጀርባና አንገት ላይ ህመም የሚፈጥረው ለዚህ ነው። የአካል ብቃት እንቅስቃሴ ሲሰራ ምቾት ይነሳል። ጡትን መደገፍ የሚችል የጡት ማስያዣ ለማግኘትም ያስቸግራል ሲሉ ባለሙያ ያስረዳሉ። ራቄል ጡቷን ለመደገፍ 2 ወይም 3 የጡት ማስያዣ ማድረግ ያስፈልጋት ነበር። በጡት መጠን የተዘጋጀ የጡት ማስያዣ ለመግዛት የምታወጣው ወጪ ቀላል እንዳልሆነ ትናገራለች። ዶክተር ኖራ ኑገንት እንደሚናገሩት የጡት ቀዶ ሕክምና የሚደረግላቸው ሴቶች ከሰውነታቸው ውስጥ ከ500 ግራም እስከ 800 ግራም ያስወግዳሉ። ከአጠቃላይ የሰውነት ክብደት አንጻር ግዙፍ ባይሆንም እንኳን በአንድ የሰውነት ክፍል ሲከማች ትልቅ ነው ይላሉ። ራቄል ከአጠቃላይ ጡቷ 2.5 ኪሎ ግራም የሚመዝነውን አስወግዳለች። ቀዶ ሕክምናው በኋላ ዕቃ ለማንሳት ሳጎነብስ የተሰማኝን ቅለት አልረሳውም። በጣም ነፃነት ተሰማኝ ትላለች። ከቀዶ ሕክምና በኋላ የባዮሜካኒክስ ባለሙያ ፕሮፌሰር ጆአን ዋክፈል ስከር ለስፖርተኞች ምቹ የሆኑ የጡት ማሳዣ ለማዘጋጀት ጥናት ያደርጋሉ። የባዮሜካኒክስ ባለሙያ ፕሮፌሰር ጆአና ዋክፊልድ ስከር ጡታቸውን እያመቻቹ ስለተቸገሩ ወደ ሕክምና ከሄዱ በኋላ ለጡታቸው ምቹና ተስማሚ የሆነ የጡት ማሳዣ እንዲያደርጉ ተመክረዋል። ጥሩ የጡት ማሳዣ ስፈልግ ያወቅኩት ስለ ጡት ማሳዣ ጥቅምና እንዴት አገልግሎት እንደሚሰጠን እንደማናውቅ ነው ይላሉ። የጡት ማሳዣ ከሚሰጠው ጥቅም ይልቅ የውበት መገለጫነቱ አመዝኖ ይታያል። ያለው ጠቀሜታ ለመታወቁ በጣም የሚያሳዝን ነው ሲሉ ፕሮፌሰር ጆአና ይናገራሉ። በዩናይትድ ኪንግደም ዩኒቨርሲቲ ኦፍ ፖርትስማውዝ የጡት ጤና ላይ ያተኮረ ማኅበር መስርተዋል። ጡትን በተገቢው መንገድ የማይደግፍ ወይም የማይዝ የጡት ማሳዣ ያለውን 4 ዋና ዋና ጉዳቶች ለይተዋል። አንደኛው ጉዳት ከቆዳ እስከ ሕዋሳት የሚደርስ ህመም ነው። ምቹ ያልሆነ የጡት ማሳዣ ተነፋፈስንም ይጎዳል ይላሉ። በልብ ምቾት መካከል ያለው ጊዜ ላይ ከሚያሳድረው ጫና ባሻገር አጠቃላይ የሰውነት እንቅስቃሴም ላይ ተጽዕኖ እንደሚያሳድር ይናገራሉ። ትልቅ ጡት ያላቸው ሴቶች ጡታቸው ከፍና ዝቅ ሲል ተነፋፈሳቸውን ያውከዋል።
ትንፋሽ የሚወስዱበት መንገድ ላይ ከሚያሳድረው ጫና በተጨማሪም ሲራመዱም ሰውነታቸው ላይ ተጽዕኖ አለው ማለትም ያስረዳሉ። ለዓመታት በተሰራ ጥናት መሠረት ጡት የሚንቀሳቀስበትን መንገድ ለማወቅ ችለዋል። የጡት ህመምን ለመቀነስ ቁልፍ የሆነ የሰውነት እንቅስቃሴን ፍጥነት መቀነስ እንጂ አጠቃላይ እንቅስቃሴን መቀነስ እንዳልሆነ ጥናታቸው ይጠቁማል። የጥናት ቡድኑ የእንግሊዝ የሴቶች እግር ኳስ ቡድንን እንዲሁም ጎልፍ ተጫዋቾችን ያማክራል። ለስፖርተኞቹ ምቹ የሆኑ የጡት ማስያዣ ለማዘጋጀትም ጥናት ያደርጋሉ። እንደ ኤፍኤ እና ወርልድ ራግቢ ያሉ የስፖርት ተቋማትን እናማክራል። ሴት አትሌቶች ጤናማ ህይወት እንዲኖራቸው ድጋፍ ማድረግ የተጀመረው ባለፉት 5 ዓመታት ነው። ለውጥ ማየት መጀመራችን አበረታች ነው ይላሉ የባዮሜካኒክስ ባለሙያ ፕሮፌሰር ጆዋል ራቄል። የጡት መጠን ለመቀነስ ቀዶ ሕክምና ማድረጓ ብዙዎች እንደተቿት ትናገራለች። ቀዶ ሕክምናውን ያደረግኩበት በህመም ምክንያት ሳይሆን ለውበት ስል እንደሆነ ነው ሰዎች የሚገምቱት ትላለች። የጡት ቀዶ ሕክምና ስታደርግ አንዲት ሴት የሆድ ቀዶ ሕክምናም አድርጊ እንዳለቻት ታስታውሳለች። ራቄል ምንም እንኳን ሰዎች ቢተቿትም ቀዶ ሕክምናውን ለማድረግ መወሰኗን አይጸጽታትም። አሁን በማረጥ ውስጥ እያለፍኩኝ እንደመሆኑ ትልቅ ጡት ቢኖረኝ ምን እንደማደርግ አላውቅም ነበር። ከሰውነቴ ጋር መታገል አልፈልግም ትላለች። የእንግሊዝ የውበት ቀዶ ሕክምና ባለሙያዎች ማህበር ፕሬዚዳንት ዶክተር ኖራ እንደሚናገሩት የጡት ቀዶ ሕክምና የሚያደርጉ ሴቶች መበራከት ለጤናቸው ቅድሚያ እየሰጡ መምጣታቸውን ያመለክታል። ቀዶ ሕክምናው ሰውነትን የማስተካከል ሳይሆን የጤና ነው ሲሉ ገልጸውታል። ይህ ቅዱስ ሚካኤል የባህል ሕክምና ዩቲዩብ ቻናል ነው። ቅዱስ ሚካኤል የባህል ሕክምናን ዩቲዩብ ቻናልን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ በዚህ የጤና መረጃ ላይ ተሳታፊ እንዲሆኑ እንጋብዞታለን። መልካም ቀን